ሰላም ሰላም የአገሩ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ። እናንተ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንደምትወዱት በጣም እርግጠኛ ነኝ። ዛሬ ይዘላችሁ የመጣሁት ስለ ፍቅርና ክብር። ፍቅርና ክብር ለሁሉ ሰው አይሰጥም። እውነት ነው። ፍቅርና ክብር ለሁሉ ሰው አይሰጥም። ይህ ሀሳብ በንባብ መልኩ በዝርዝር ስንመረምረው የሚመለከተውን ዋና ዋና ነጥቦች እናገኛለን። እውነተኛ ፍቅርና ክብር በገንዘብ ወይም በግዴታ አይገዛም። በዚህ ምድር ላይ ቁሳቁስን፣ ስልጣንን ወይም ጊዜያዊ ዝናን በገንዘብ መግዛት ወይም በኃይል ማስገደድ ይቻላል። ነገር ግን እውነተኛ ፍቅርና ከልብ የመነጨ ክብርን በምንም አይነት ምድራዊ ኃይል መግዛት አይቻልም። እነዚህ ሁለት ስጦታዎች የሚመነጩት ከሰው ልጅ የውስጥ ማንነት ነው። ስለዚህም የሚሰጡት ዋጋቸውን ለማያውቅ ለሚመጥናቸውና በድርጊትም ለመረጋገጥ ሰው ብቻ ነው። ክብር የሚገኘው በስራና በቅንነት ነው። ክብር በምኞት ብቻ የሚታይ ሳይሆን በድርጊት የሚገነባ ህንፃ ነው። አንድ ሰው ለሌሎች ሰዎች ያለው አመለካከት፣ ታማኝነት፣ በቃል መገኘቱና በችግር ጊዜ የሚያሳየው ጥንካሬ የክብሩ መለኪያዎች ናቸው። ለሁሉ ሰው እኩል ክብር አይሰጥም ሲባል ዝቅ ለማድረግ ሳይሆን ክብር የሚሰጠው የክብር ዋጋ ለማያውቅና በተግባሩ ክብሩን ለማጠበቅ ሰው ብቻ መሆኑን ለማሳየት ነው። እውነተኛ ፍቅር ለመቀበል መጀመሪያ የራስ ልብ ከተንኮል፣ ከመቀኝነትና ከክህደት ማጽዳት ያስፈልጋል። ለሁሉም ሰው ፍቅር አይሰጥም የሚለው አንዳንድ ሰዎች ፍቅር እንደ ድክመት ስለማየት ወይም በክፋት ስለሚመልሱት ነው። ለሁሉም አይሰጥም ሲባል ምን ማለት ነው? ይሄ ማለት ለሰዎች የምናሳያቸው መልካምነት እንቀንሳለን ማለት አይደለም። ነገር ግን የልብ ምስጢርና ጥልቅ ስሜትን ሁሉ ሰው ክፍት አናደርግም። የማንነት ክብር ለሚያቀልሉና በሐሜት በሴራ የሚኖሩ ሰዎች እኩል ቦታ አንሰጥም። መወሰንን ማወቅ ያስተምረናል። አንዳንድ ሰዎች በህይወታችን ውስጥ ሊኖሩ የሚገባው ቦታ በትክክል እንድንለይ ያደርጋል። የስነ ጽሁፍና የህይወት ፍልስፍና አይተን በትልልቅ የጥበብ ስራዎች እና በህይወት ተሞክሮች ውስጥ እንድታየው የህይወት ምርጫ ውጤት ናት። አንድ ሰው ታማኝነት፣ ጽናትና ሰብአዊነት ሲመርጥ የፍቅርና የክብር ባለቤት ይሆናል። በተቃራኒው ደግሞ ሌሎችን የሚያቀልል ውሸትንና ክህደትን ያደረገ ሰው ከነዚህ ታላላቅ ስጦታዎች ይርቃል። በአጭሩ ፍቅርና ክብር ልክ እንደ ውድ ዕቃ ናቸው። የሚያመጡትም የሚያጠናቸው ስፍራ ብቻ ነው። ለሁሉ ሰው አክብሮትና መልካምነት መስጠት የሰለጠነ ማንነት መግለጫ ቢሆንም የልብ እውነተኛ ፍቅርና ጥልቅ ክብር ግን የሚሰጠው ዋጋቸው ጠብቆ ለሚኖሩ፣ በታማኝነት የሚጸኑና ለሚያውቁባቸው ጥቂት የልብ ሰዎች ብቻ ናቸው። የዛሬ የልኮት ቪዲዮ ይሄ ይመስላል። ከተመቻቸው ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።